ኢትዮጵያዊነትን ያኮራችሁ ኢትዮጵያዊነትን ስም ያስጠራችሁ ባህልና ድንቅ ነገርን ያሳያችሁ እናንተ መልካም ኢትዮጵያኖች በጣም ነው የምወዳችሁ ማከብራችሁ ሁሌም ሰላማችሁ ይብዛ እንደፈለጋችሁ ልበሱት አረ ወላሂ ላዚም በጣም ነው የምታምሩት ኮራውባችሁ ኦርቶዶክሶች ወላሂ ላዚም አንድ ወጣ ሊጠጣ አልወጣም አንድ እግዚአብሔር እንዴት ደስ እንደሚል ማርያም 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 በየስምሽ ለትራው አይስተቸክ በደጋገሚው መበተ ማርያም ወደሻ ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ የሉል እግዚአብሔር ስም የተመሰገነ ይሁን እንደተለመደው እንግዲህ ሁላችንም በዚህ በበዓል ደስ የሚል ጊዜ እንዳሳለፈን ሁላችንም እናውቃለን እንኳን ለብርሃነ ልደቱ በድጋሚ አደረሳችሁ እያልኩኝ በአእላፍ ዝማሬ ላይ እንግዲህ በጣም ብዙ ቆንጆ ነገሮች ተከስተዋል ማለት ነው ከዚህ ውጪ ደግሞ እንደገና በተለያዩ እንግዲህ እምነት ተከታዮችም ሆኑ በውጭ ሀገር ያሉ ህብረተሰብ ያላቸውን ስሜት በተለያየ አይነት መንገድ እየገለጹ ነው ባለፈውም አንድ አቅርቤላችሁ ነበር አሁንም ደግሜ የማቀርበው በጣም የሚገርምና አስደናቂ የሆኑ እንግዲህ ነገሮች ስለተከሰቱ እነሱን አጠር መጠን አድርጌ በአጭር ሰዓት ውስጥ የምታልቅ በአጭር ደቂቃ ውስጥ የምታልቅ ነገር ላቀርብላችሁ ወድጃለሁ ማለት ነው መልካም ጊዜ መልካም በዓል ይሁንላችሁ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ እንመልከተው ዛሬ እኮ አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ ፍጹም ድንግልና ተወለደ ጌታ ዓለምን የሚያድን የሰዎች አለኝታ ተወለደ ጌታ ተወለደ አምላክ ተወለደ ጌታ ተወለደ አምላክ ተወለደ ሹነጋ አመራር ዛሬ የተሰጠ መግለጫ አለ የአላፋት ዝማሬ ምክንያት በማድረግ መግለጫ ልንሰጥ ተገደናል እንደምታውቁት ያው የሹነጋ አመራር እኔ ሹነጋያንስ ባላለው ዛሬ እንደሚታወቀው ኢቭ ነበረ ዋዜማ ነው ስራ ይኖራል ብለን አስበን አዳር ወተን ነበረ ግን እግዚአብሔር ይመስገን እግዚአብሔር የአላፋት ዝማሬ ስንቱን ወጣት ነጭ አልብሶ በእግዚአብሔር ሲያስባርከው ነበረ አንድ ወጣ ሊጠጣ አልወጣም አንድ እግዚአብሔር እንዴት ደስ እንደሚል በቃ እንዴ ነው ወጣቱን ከዝሙት ከመርከስ ከመጠጥ ከስካር ማዳን ማለት እንዲ ነው እኛ ኦርቶዶክሶች እንለያለን ሳልፈልግ እግዚአብሔር ፈልጎ አስቀደስኩ አለ የራይድ ሹፌሩ ዛሬ በመንገድ ላይ ያጋጠመኝ የራይድ ሹፌር ስለ ኦርቶዶክሳንና ስለ ዲያቆን ሉካሊ የተናገረው እጅግ መሳጭ ንግግር ነው ነገራችሁ እንግዲህ ዛሬ ምሽት አካባቢ ነው በራይድ እየመጣው በጣም የሚገርም ንግግር ነው የተጫወተን የመጣ ነውና ስለ ዲያቆን ሉካሊና ስለ ኦርቶዶክሳን የነገረኝ ነገር አሰማቻለሁ ይሄን ቪዲዮ ሼር አድርጉልኝ እንግዲህ ይሄ የራይድ ሹፌር ለ5 አመታት በራይድ ቆይቻለሁ ይለኛል ለ5 አመታት በራይድ ስራ ስቆይ ግን አብዛኞቹ የበዓል ዋዜማ ላይ የምሰራው ብር ወሩ ሙሉ ከምሰራው ብር ይበልጣል ምክንያቱም በርካቶችን ከጨፈራ ወደ ጭፈራ ቤት ወደ ቤት ነበር ሳመላልስ የምኖረው ስለዚህ በጣም በርካታ ብር ነበር የማገኘው ምክንያቱም ፈልግ እግዚአብሔር ፈልጎ ግን የምቆመው ቤተክርስቲያን ነው ምክንያቱም ጭፈራ ቤት አንድ ሰው የለም ማንን ላመላልስ ማንን ላጓጉዝ አሁን ወደድኩም ጠላውም ይሄ የምጠብቀው ከቤት ወደ ቤተክርስቲያን ነው እና ከቤተክርስቲያን ያስቀደሰውን ማህበረሰብ ደግሞ ወደ ቤት መልሳለሁ ትላንትና የበዓል ዋዜ ማለት የተደረገው ነገር እጅግ አስገርሞኝ እኔም ቤተክርስቲያን በር ላይ አንዲት ደንበኛዬን ስጠብቅ እሷ አስቀድሳ እስክትወጣ እስከጧ ድረስ ስጠብቅ እኔም ማስቀድሼ ከሷ እኩል ቤቴ ገባው እና በጣም ማስገርሞታልና ዲያቆን ሉካሊ እየሰራው ያለው ነገር በጣም የሚገርም ነው በርካቶችን ከጭፈራ ቤት ከዝሙት ወደ ቤተክርስቲያን እያመጣ ነው በጣም በሚገርም ነው የሰው ልጅ አብዛኞቹ ዘምረው ወደ ጭፈራ ቤት ሄዳሉ ይነበር እማስበው ግን አብዛኛው ሰው ቤተክርስቲያን አስቀድሶ ነው ጧት ወደ ቤቱ የገባውና በጣም ገርሞኛል ይሄ ነገር ቢቀጥል ደስ ይለኛል አለ
አዎ እንግዲህ እንደሰማችሁት ነው። በጣም የሚገርም ነገር ነው። በጣም ብዙ ቦታዎች ላይ የነበሩ ከዚህ በፊት ከበዓል በፊት የሚደረጉ እንቅስቃሴዎች በሙሉ በሚገርም ሁኔታ ተቋርጦ እንግዲህ በጠቅላላ ህብረተሰባችን እንግዲህ በየቤተክርስቲያኑና እዛም እንግዲህ አእላፋት ዝማሬ ቀኑ ሙሉ ስላሳለፈ ወደ ቤቱ በሰላም እንደገባ በጣም ብዙ እንግዲህ ኮሜንቶችና እንዲሁም በጣም ብዙ በቲክቶክ ላይ ያሉ ቪዲዮዎች አሳይተዋል ማለት ነው። ይሄ ለውጥ አይባልም? እስቲ ራሳችሁን አስተያየት ስጡበት። ወደሚቀጥለው እንሂድ። ዛሬ ማለት ነው ጉድ ልናገር ነው ስለ አእላፋት ዝማሬ ማለት ነው። ሁላችሁም በተለይ ለኦርቶዶክሶች አድርሱልኝ ማለት ነው። ትናንትና መዝሙሩን ልታከብሩ ልትታደሙ የሄዳችሁ ሰዎች ማለት ነው እንዴት አባታችሁ ነው ግን የምታምሩት? እንደዚህ ይቻላል እንዴ ወገን? እቲ ስነ ስርዓታችሁ፣ ለመዝሙር ያላችሁ ክብር፣ ነጠላ አደራረጋችሁ፣ ጧፍ አያያዛችሁ እኔ እንዴት አባታችሁ ነው ግን የምታምሩት? በመድኃኔዓለም እግዚአብሔርን እምላችሁ እንዴት እንደምታስቀኑ ማለት ነው። መቼም ትላንትና የጌታችን የመድኃኒታችን የአዳኛችን የንጉሳችን ልደት ነበርና እንዴት ሲያከብሩ እንደነበረ ማለት ነው። በጣም ነው የምታስቀኑት። እኔ ማለት ነው ምንም ቃል የለኝም ለአእላፋት ዝማሬ ማለት በጣም ነው የምታምሩት። ሴቶቹም ወንዶቹም ስነ ስርዓታችሁ በኢየሱስ ስም እስቲ አንዴ ለአእላፋት ዝማሬ በጣም ነው ደስ የምትሉት። ይመቻችሁ። አረ ቢስሚላ። እኔ እኮ የሙስሊም ሴቶች ብቻ የሚያምሩ ነበር የሚመስለኝ። የኦርቶዶክስ ሴቶችም እንደዚህ ያምራሉ እንዴ? የገና ዋዜ ማለት እንዲሁ ቪዲዮ ስቀርጻቸው እኮ ነው ያልኩት። ወላሂ ለአዚ አረ ኦርቶዶክሶች በቃ ተሸውዳችኋል እስከዛሬ። ምን ሁላችሁም ሳይሆን በቃ እኔ የገና ዋዜ ማለት መስቀል አደባባይ ጋር ለጋር ጋር እንዳየሁት ወላሂ ላዚም በቃ የእናንተ ትክክለኛው ውበት ይሄ ነው። አረ ወላሂ ላዚም ሁሌ ልበሱት ይሄን አለባበስ። በፒንክ ከለር ብትፈልጉ በቀይ ብትፈልጉ በጥቁር እንደዚሁ እንደዛለቱም በነጭም እንደፈለጋችሁ ልበሱት። አረ ወላሂ ላዚም በጣም ነው የምታምሩት። ኮራውባችሁ ኦርቶዶክሶች፣ ወላሂ ላዚም ኮራውባችሁ። ለፉገራ ለላይክ ለሼር ለፎሎ አይደለም። ወላሂ ላዚም ኮራውባችሁ ኦርቶዶክሶች። የሌለ ነው በቃ የወደድኳችሁ። ትክክለኛ የማርያምና የመርየም አለባበስ ይሄ ነው። ሐቅ ነው። ወላሂ ላዚም ነው የምላችሁ። እንዴ ማንን ከማን ትለያለህ? ሁሉም በቃ እኔ የልብሱ ንጻት ብቻ ሳይሆን የሚታየኝ የልበ ብርሃንነት ነበር በቃ ሲታየኝ የነበረው። እኔ በዚህ ደረጃ እኔ ቢስሚላሂ ብቻ በቃ ወድጃቸዋለሁ። አለባበሳቸው ይሄን አለባበስ ዴቱ ያደርጋል ለማለት ያለው ከሊፋ ጃቢ ነኝ። ላይክ ሼር ፎሎ ማድረግ እንዳይረሳ። ዋላ አንተ ውድ ሀገሬ ልጆች እናንተ ዛሬ መስቀል አደባባይ ላይ ኦርቶዶክስ ልጆች ያሳዩት የጥምረት የህብረት ዝማሬ ታሪክ ነው። ይሄ ለታሪክ ይቀመጣል መቼም እንደ ኢትዮጵያዊነት እንደ ሀገር። እናንተ እኔ እኮ በምክንያት ነው ድምቀት ናቸው፣ አበባ ናቸው። የስርዓታችሁ ያሰላለፍ ያቋቋም እኔ ከሁሉም ይደንቀኝ ደግሞ የሀገሬ ልጆች ጧፍ ሲበራ ማለት ነው በዛ ሚሊዮን ህዝብ መሃል ያ ሁሉ ጉድ እሳት ተይዞ እሳቱ ቀጥ ብሎ እኮ ነው ጧፉ የሚነደው። ወደ ግራ የለም ወደ ቀኝ የለም። የጥንቃቄያችሁ እናንተ ጥንቃቄያችሁ እርስ በርሳችሁ አሰላለፋችሁ አለባበሳችሁ ደግሞ ነጭ ወተት አረ አይነጻ እንዴት እንደምታምሩ የሀገሬ ልጆች ስለሆናችሁ እንዴት እንደኮራሁባችሁ እንደ ኢትዮጵያዊነቴ። አገር እኮ ነው የተደመቀ፣ ዓለም እኮ ነው የተደነቀባችሁ። ኢትዮጵያዊነታችሁ፣ አለባበሳችሁ፣ ባህላችሁ፣ የአለባበስ ስርዓት፣ የአቋቋም ለዛ እንደ ሀገር እኮ ነው እኔ ማውራው። አንዳንድ ሰዎች ምን ቤት ነሽ ምናምን ትላላችሁ። እኔ እንደ ሀገር እንደ ዜጋ ነው ማውራው። እንደ ዜጋ ነው አስተያየት የምሰጠው። አገሬ ለሚኖሩ ሰዎች የሀገሬ ልጆች እረ ስርዓት፣ እረ አለባበስ፣ ኢትዮጵያዊነት በባህል የተካናችሁ አሰላለፋችሁ ተርታችሁ
ይሄ ኒንጃ የእውነት ጥበበኛ ናችሁ ስለኔ በምክንያት ነው። የተካናችሁ ናችሁ ጥበባችሁ ትችሉበታላችሁ። እውነት አድንቄያችኋለሁ። ከምንም በላይ ፈጣሪ ሰላም መኖሩ በደስታ በፍቅር ሃይማኖታችሁን አካሂዳችሁ በምትፈልጉት መንገድ በማለቁ ደግሞ የበለጠ ነው የተደሰትኩት። ሰላም ለሁላችንም ያስፈልጋል የምለው ለዚህ ነው። ሃይማኖትን በሰላም ነው፣ ሁሉም ነገር በሰላም ነው። ወዲ ሀገሬ ልጆች የእውነት አድናቂያችሁ ነኝ። እንዴት ነው የሚያምረው! ማሻአላህ ብያችኋለሁ። እኔ ማሻአላህ ተባረከ الرحمن ብያችኋለሁ። ልክ የመስከረም አበባ እኮ ነው የምትመስሉት። የልብሱ የጥበቡ እረ ሰላማችሁ ይብዛ የሀገሬ ልጆች፣ ሰላማችሁ ይብዛ። ኢትዮጵያዊነትን ያኮራችሁ፣ ኢትዮጵያዊነትን ስም ያስጠራችሁ፣ ባህልና ድንቅ ነገርን ያሳያችሁ እናንተ መልካም ኢትዮጵያኖች በጣም ነው የምወዳችሁ ማከብራችሁ። ሁሌም ሰላማችሁ ይብዛ። ሁሌም በደስታ አክብሩ በዓላችሁ። እስኪ ኮሜንት ላይ ያስቀምጡ የሀገሬ ልጆች። በጣም ነው እንደሰማችሁት ነው በእውነት በአጠቃላይ እንግዲህ በሙስሊሙም በፕሮቴስታንቱም እንግዲህ አካባቢ ያለ ህብረተሰብ ይሄን ነገር እንደ አንድ ኢትዮጵያዊነትና እውነት ባህል መገለጫ መሆኑን በደንብ ግልጽ ሆኖ ስለተረዱት እንደዚህ አይነት የተለያየ አይነት እንግዲህ አስተያየት ሰጥተዋል ማለት ነው። በእውነት ይሄ የሚደነቅ የሚመሰገን ነው። ምንም አይነት ሁከት ረብሻ ሳይኖረው እንግዲህ ወይም ምንም አይነት የተረባም ሆነ የሌሎች አይነት ነገሮች ሳይኖሩት እስካሁን ድረስ እያለፈና በጥሩ ሁኔታ እየተካሄደ ህብረተሰቡ እንግዲህ በዓሉን በጥሩ ሁኔታ እያከበረ ነው ያለው ማለት ነው። በውጭ ሀገርም የተወሰኑ ሰዎች እንግዲህ የተለያየ አይነት አስተያየታቸውን ሰጥተዋል። እንዲሁም ደግሞ ላዘጋጁትም ሰዎች የራሳቸውን አስተያየትና ምስጋና አቅርበዋል። እሱን ደግሞ እስቲ ትንሽ ጠብል አድርግላችሁ። ኧረ በለው ትናንትናው የአላፋ ዝማሬ በህይወቴ ኢትዮጵያ እንደዚህ መኖር ተመኝቻለሁ። እንዴት ነው የምታምኑት? በፈጣሪ ኤኒዌይስ እንደኔ በዓልን እንደዚህ በባዶ ቤት ከሀገራችሁ ውጭ የምታሳልፉ የሀገር ልጆች እንዳለ እንኳን አረሳችሁ። ኢትዮጵያም ያላችሁ ለመላው ኢትዮጵያ በያለንበት መልካም በዓል ተመኘው። ዮቶር ነኝ ዋን ኤንድ ኦንሊ ባልካን ካንትሪ ስታር ፍሮም ሮሜኒያ። መልካም ገና የማቻችሁ። እንደው እስቲ ሰው ጥሩ ነገር ሲያደርግ ማመስገን ይልመድብን። እንደው በመድኃኒዓለም ዲያቆን ሄኖክ ኃይሌ እግዚአብሔር እድሜና ጤና ይስጥ፣ ክፉ አይንካበሉት። ሁላችሁም እንደው የዛሬ 2 ዓመት እኔ ያስታውሳለሁ እችን ቀን ጠብቄ ኢቭ ብዬ የት አድሬ ምን አድርጌ እንደገባው ነው ያውቃለሁና አሁንም በዚህ ህይወት ውስጥ ያሉ እህት ወንድሞቼን ሰብስቦ እግዚአብሔርን በአንድ ላይ እንድናመሰግን ያደረገን ከእግዚአብሔር በታች ዲያቆን ሄኖክ ኃይሌ ነውና እንደው እመቤቴ ቅድስት ድንግል ማርያም ጥላ ከለላት ሆነ ወንድሜ በጣም ነው የምንወድህ። በህይወት ዘመኔ in my life ብዙ ጊዜ ብዙ ነገር ሰርፕራይዝ የሚያደርገው ሰው አይደለም እና ይሄ አንዳንድ ሰው ስፔሻሊ በደስታ አለቀስኩኝ በጣም እንዳንሲ always feel like ነበር። እንዴት ነው ደስታ የሚለቀሰው ሳይንስ የሚሰማኝ ነበርና የዛሬ ዓመትም ነበር ከላፋት ዝማሬ ላይ ገና from the moment ከሚጀምርበት ጀምሮ እስከ መጨረሻው ድረስ እግዚአብሔርን እምላችሁ በደስታ የደስታ እንባ ነው የሚባለው የደስታ እንባ እያለቀስኩኝ በጣም ውስጤ ደስ ያለው እየወረረኝ ምናምን ነው ዝማሬውን ማድረገውና እግዚአብሔርን ነው የምላችሁ። በቃ ትክክለኛ እግዚአብሔር በውስጣችሁ ሲኖር ትክክለኛ እግዚአብሔር ፕሮግራም እግዚአብሔር ያሰበው የፈቀደው ፕሮግራም ነው የምታውቁት። ኤቭሪባዲ ላይክ ሁሉም በእግዚአብሔር ወሬ የለም፣ መሳቅ የለም፣ መጫወት ምናምን የለም። ሁሉም ለእግዚአብሔር ልቡን ሰጥቶ ነበረ ሲዘምር ምናምን የምታዩትና በቃ ያ ራሱ ደስታ ይፈጥራል ምናምንና በቃ ሁሉንም ስታዩ እና በጣም ደስ ይላል። ይሄ ፕሮግራም ያዘጋጁት በጠቅላላ የጃንደረባ ሚዲያ ልጆችም ካሉበት እግዚአብሔር አምላክ ይባርካችሁ። በእውነት ነግራችሁ እግዚአብሔር አምላክ ይባርካችሁ። እንደዚህ አይነት ፕሮግራም አዘጋጅታችሁ እኛ ልብ ውስጥ ደስታ እንዲገባ በደስታ አምላካችን እንድናመሰግን ስላደረጋችሁ እግዚአብሔር ደግሞ በእናንተ ቤት ደስታን ያስገባላችሁ፣ ስራችሁን ይባርካላችሁ። ይሄ ምንድን ነው የሚባለው? ምርቃት ላይ ወዝ አይደለም ግን በቃ I just feel የሆነ
አይ ነው ምላክ በጣም ነው ደስ ያለኝ በጣም እና በቃ I wish like በቃ የሆነ እኔ እንጃ በጣም ይቅርታ ወይ ከተንዛዛ I'm sorry ግን እግዚአብሔር የተመሰገነ ይሁን ስለሁሉም ነገር እግዚአብሔር ይመስገን በሰላም ስላጠናቀቀው እግዚአብሔር አምላክ ክብሩን ይሰጥ መድኃኒዓለም ክብሩን ይሰጥ ግን እነሱን ሳላመሰግን ማለት ስለማልፈልግ ነው በህይወት ዘመኔ እንደዚህ አይነት ደስታ እንዳይ ስላደረጋችሁ ነው ደግሞ እንደዚህ አይነት ደስታ እንዲሰማኝ ስላደረጋችሁ ከእግዚአብሔር ቀጥሎ እናመሰግናለን ጃንደረባው ሚዲያ ሁሉንም ያላፋት ዘማሪን በአጠቃላይ ያዘጋጃችሁ በተክላላ እግዚአብሔር ያክብራችሁ እና ማ ፒፕል እናንተ እንደኔ አይነት ደስታ የተሰማችሁ እንደኔ በጣም በቃ ሐሴት ልባችሁ ሐሴት ያደረገ ልቤም መንፈሴም በእግዚአብሔር ሐሴት ያደረገ ነው የሚለው ሶ ያ ማለት ምን ማለት እንደሆነ ያው የውበት የተረዳውበት ቀን ነውና እግዚአብሔር አምላክ ያብዛው እኛንም ያብዛን ብዛታችን በጣም ደስ ይል ነበር በጣም በቃ ሁሉ ነገር ነበር የሚያስለቅሰኝ ነበር አይ ዶንት ኖ ስሜታዊ ሆኜ ይሆን አይደለም አላቅም ግን በቃ ሁሉም ነገር ያስደስት ነበር እና መድኃኒዓለም ክብሩን ይሰጥ ስለሁሉ ነገር እግዚአብሔር ይመስገን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ አልተፈጠረ በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ መልካም በዓል እንኳን ለብርሃናት ፈጣሪ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ወዳችኋለሁ እንዲህ ስሙትና ልክ ነግሯለን ቤተሰብ እንዴት እንደሚያምር ገነት የገባው ነው የመሰለኝ እያልሽ ነበር ዛሬ ስትጨርሱ ደግሞ ነገ ሄዳችሁ ክለብ ግቡ እሺ በዚህ አይነት መንግስተ ሰማያት አትገቡ መዳን ያለው በኢየሱስ ክርስቶስ ብቻ ነው ምን አገባ ማን ፈራጅ አረገ እንዳሻት ከሆነች በነጋታው ክለብ እሰይ ደጋረገች እንዴ መሽ እንደሚጠራት ቤት እንደሚመራት ከሱ በላይ ላታውቅ ያልኖርኩ የምትገምት ያልበላህን ምታቅ በንስሐ በመታጥቦ በዚህ ዓለም ኃጢአት ህይወቷን ተምረ አትድንም ምትላት እኮ አንተ ማነህ ምንድነህ ልክ እንደዛ ቀራጭ ስላላደረከኝ አመሰግናለሁ ያሉት ቢተኛ ካንተ እንኳን ወዛለሁ ቢያንስ እኮ ከኛ ወገን ሆነ ብትናገር ለመምከር አይቸግር ካልዳኑት ጋር ሆነ አትድንም ስትላት ትንሽ መታፍርም ቢገባህ አንተ ሰው ከትዕቢቶች ሁሉ እግዚአብሔር የሚጠላው ሳለ በዚህች ዓለም የሌሎቹን ኃጢአት እያወዳደሩ አትድኑም ከማለት የሚብስ ትዕቢት የለም ገባህ ለማንኛውም ጃኒ እህቴ እኔ እንዳንድ ክርስቲያናዊ ወንድም በጣም ነው የምወድሽ እግዚአብሔር ደግሞ በቸርነቱ ልክ እንደነዚህ አይነት ሰዎች አፋቸውን እስኪዘጉ ድረስ ታሪክሽን ቀይሮ ከዛ ከማይገባሽ ህይወት አውጥቶ በቤቱ ያመላልስሽ አንተንም ቢሆን እግዚአብሔር ይቅር ብሎ ወደ ቤቱ ያምጣ ሁለቱንም ሁላችሁም ኮሜንት ላይ ሜንሽን አድርጉልኝ አመሰግናለሁ በኤፍራታ በኩል በኤፍራታ የዓለም መድኃኒት ተወለደ ጌታ ጨነቃት ጠበባት የዳዊት ከተማ የጌታ መወለድ ታምሩ ሲሰማ መልአኩ ወረደ ምስራች ሊያወራ የሕፃኑም ክብር በምድር አበራ መከራው ተረስቷል ሐዘኑ በደስታ በሳቅ ተተክቷል እልል በሉ ዛሬ ጌታችን ተወልዷል በጣም ደስ በሚል ሁኔታ እንግዲህ ወጣት ኦርቶዶክሳውያኖች በጣም በተለያየ አይነት መንገድ እንግዲህ በሶሻል ሚዲያ ውስጥ የራሳቸውን ስሜት ደስታ እንዲሁም ደግሞ ትምህርታዊ ሆነ እንግዲህ መልእክቶችን አስተላልፈውልናል በእውነት በጣም ነው የምናመሰግነው እንዲህ ነው እንግዲህ እያሳለፍን ያለ ነው ምን አይነት ውበት እንዳለው ሁላችንም ተመልክተናል ማለት ነው በእውነት ነው የምላችሁ ትናንት ከተከበረም በኋላ እንኳን እስከዛሬ ድረስ ጆሮዬ ላይ አለ ይሄ በጣም ትልቅ ተአምር የሆነ መዝሙሩ ካይምሮአችን የማይወጣ ስሜቱ ካይምሮአችን የማይወጣ ልዩ የሆነ በዓል እንደነበር እንግዲህ ሁላችሁም ታውቃላችሁ ማለት ነው መልካም የገና በዓል መልካም በዓል ለሁላችሁም ይሁንላችሁ እያልኩ ልሰናበታችሁ እንደተለመደው እንደምል እንግዲህ እቺ ነገር ከወደዳችኋት ላይክ አዲስ የሆናችሁ ቤቴን ሰብስክራይብ ኦርቶዶክሳውያን በደንብ አድርጉላለው ኮሜንታችሁ አይለኝ በሚቀጥለው ጊዜ እስከምንገናኝ ድረስ ደህና ሁኑ እያልኩ ልሰናበታችሁ መልካም ጊዜ ይሁንላችሁ ምን አይነት ውበት ነው በህይወቴ እንደዛ አይነት ውበት አይቻላዎች ኢትዮጵያ የተቀደሰች ሀገር ናት የምበለው ልጅ ነው እናለበት ኢትዮጵያ በተፈጠርኩ ኖሬው በስሙ መሰብሰብ
በስሙ መስራት ስለ ስሙ መኖር ለስሙ መሞት ጠላት ዲያብሎስን ምን ባያስደስት ይህ ነው ክርስትና ይሄ ነው ሕይወት ይህ ነው ክርስትና ይሄ ነው ሕይወት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ዲያብሎስ ቢጨርስ ቀስቶቹን በሙሉ ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም እርሱን ተጠግተን አንዳች አይነካንም እርሱን ተጠግተን ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ